እግዚአብሔር ይባረክ። እግዚአብሔር ለዘለዓለም ይመስገን። እግዚአብሔር መልካም ነው። ዛሬም በድጋሚ በ8ኛ ወር 2018 ላይ የእግዚአብሔርን ቸርነት፣ የእግዚአብሔርን በጎነት፣ የእግዚአብሔርን መልካምነት እንድናወራ እድልን አግኝተናል። ጌታ ለዘለዓለም ይባረክ። በቅድሚያም እንደምንለው በዚህ ቤት እንደምናወራው መዳን በሌላ በማንም የለም፣ እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያድናል፣ ያነጻል እያልን ይህንን የምስራችን ወንጌል እንናገራለን። ምክንያቱም ይህንን ወንጌል የምንናገረው ባለዳዊት ስለሆን፣ ይህንን ወንጌል የምንናገረው ተናገሩ ተብሎ አንደበታችን ስለተከፈተ፣ ይህንን ወንጌል የምንናገረው ተናገሩ ብሎ እግዚአብሔር ጤንነትን ስለሰጠን፣ ይህንን ወንጌል የምናውጀው ተናገሩ ብሎ እግዚአብሔር ሰላምን ስለሰጠን፣ በህይወት ስላለን ያልሰሙት ብዙ ስላሉ የምስራቹን ወንጌል የሚያወሩ እነዚያ የተባረኩ ናቸው ይላል መጽሐፍ ቅዱስ። የተባረከ ሰው ደግሞ የእግዚአብሔርን ማዳን፣ የእግዚአብሔርን ኃያልነት፣ የእግዚአብሔርን ታላቅነት፣ የእግዚአብሔርን ገናናነት ለዓለም፣ ለምስራቅ፣ ለምዕራብ፣ ለሰሜን፣ ለደቡብ፣ ለአፍሪካ፣ ለአውሮፓ ሁሉ ያወራዋል። ስለዚህ እንዲህ እንላለን በመስፍን ቤት ወዳጆቼ፣ ወንድሞቼ፣ የአባቴ ብሩካን እንዲህ ልበላችሁ፣ ያልሰማችሁ ይህን ወንጌል ስሙት። መዳን በሌላ በማንም የለም፣ እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያድናል። ሌላ ምንም የምንለው ነገር የለም። ይኸው የምስራቹን ቃል ነው የምናወራው። ይህንን ቃል ስናወራው የእግዚአብሔርን ቃል ነው የምናወራው። የእግዚአብሔርን ቃል ስናወራው ኃያል የሆነውን ቃል፣ ታላቅ የሆነውን፣ ታማኝ የሆነውን ቃል፣ በሰማይና በምድር ታላቅ ድንቅና ተአምራትን የሚሰራውን የእግዚአብሔርን ቃል ነው የምናወራው። ሰው ሲሰርቅ አያፍርም፣ ሲዘሙት አያፍርም፣ ሌላ ነገር ሲሰራ አያፍርም። ይህንን ቃል ሲናገረው ግን ካፈረበት ጤነኛ አይደለም፣ አብኖርማል ወይም ደግሞ በሽተኛ ነው። እና ስለዚህ እኛን ግን እንዲላለ የተሰቀለውን ኢየሱስን እንሰብካቸዋለን። ተባረኩልን። ወንድማችሁ መስፍን ነኝ። ላይክ፣ ሼር፣ ሪፖስት፣ ዲዩት አድርጉ፣ ወንጌል እንዲሰራጭ። ሌላ ምንም ነገር የለም።